ነገር ነው የተደረገልኝ። በእርግጥ ዘግይቻለሁ። እግዚአብሔር ለኔ ያደረገልኝ ነገር ብዙ ነገር ነው። እሱ አድርጎልኝ ለመናገር ሰይጣን እንድፈራ አድርጎኝ እንትን ይዋጋኛል። ግን እግዚአብሔር ይመስገን ብዙ ነገር ተደርጎልኛል። የተደረገልኝ አንደኛ ነገር ፓስተር ግዛቸው አንድ ሴት ቸርች መጥቼ የሚያምሽ ሴት አለሽ ተነሽ ሲለኝ ለመነሳት ፈራው። ማሚ ሳቃቁጭ ብላ እኔ እንደዚህ ብዬ ስነግራት ተነሽ ብላ ገፋች። ከዛ ተነሳውና መጣሁ። ልቤ ላይ እንደ እብጠት ይቀመጥና ያመኛል። ከዛ ከልቤ ይነሳና ወደ ጀርባ ይሄዳል። ከጀርባ ደግሞ ይነሳና ልቤን ያቃጥለኝ ነበረ። ከዛ በሰዓቱ ተነሳሁኝ። ከዛ ተጸለየልኝ፣ ዘይት አደረገልኝ። ከዛ ቤት ሄድኩኝ። እሱ ነገር ወዲያውኑ እዛው ጸጥ አለ። ከዛ እኔ ለምስጋና ሳላቀርብ ስቀር ነው መሰለኝ ተመልሶ ተነሳ ያ ነገር። ከዛ ውሃ ይዤ ወደዚህ መጣሁኝ። ተመልሼ እነሱ ቤት አጸለየና ሰጠኝ። ያንን ጠጣሁ፣ ተቀባባሁኝ። ያ ነገር ከላይ ላይ ጠፋ። ተመልሶ ደግሞ ብዙ ውጊያ ቤቴ ውስጥ ይካሄዳል። ብዙ ነገር ነው ሰይጣን በላይ ላይ የሚያደርገው። በቃ ይሄ 2015 መግቢያው ላይ በጣም ብዙ ነገር ነው ሲገዳደር የነበረ። አንደኛ ነገር እኔ ከስራ እስኪመጣ ድረስ ወይ ከልጆቼ ላይ የሆነ ነገር ሆኖብኝ ነው የምጠብቀው፣ ወይ እኔ ላይ የሆነ ነገር ደርሶ ነው የማገኘው። በቃ ጌታ ሆይ ምንድነው ይሄ ነገር ብዬ እስካለቅስ ድረስ በቃ እኔ ከስራዬ የተነሳ ሁሌ ተከታትዬ እዚህ ለመምጣት አልችልም። ሰው ቤት ነው የምሰራውና ከዛ አለቅሳለሁ። ኩሽና ሞኜ ለእግዚአብሔር እነግራለሁ የውስጤን ነገር። ከዛ 2015 መግቢያው ላይ ቋቁሜ ውስጥ እኔ ከዛ ተነስቼ ከስራ 12 ሰዓት ላይ ከምሽቱ ስመጣ ልጄ በሞተር ተገጭቶ እኔ ስመጣ ተለጣጥፎ አገኘሁት። ምንድነው ይሄ ነገር ብዬ ሲስተር እዚህ ግቢ ነው ያለችው። ለምንድነው አንቺ አገቢ እንደ ሰው አትጸልይ? በቃ እሱን አይቶ ነው ይሄ ክፍተት ተጠቅሞ ነው ሰይጣን በቃ አንቺን የሚከታተልሽ ትለኛለች። አውቃለሁ ይሄ ነገር በኔ በኩል እንደዚህ እንደሚደረግ አውቃለሁ። እያወቅኩኝ ከሁኔታ አንፃር አልመቻለኝ። ሁሉ የተደረገልሽን ነገር ማተሽ አንቺ ለእግዚአብሔር ካላመሰገንሽ ብዙ ነገር ነው የሚደርስሽ። እግዚአብሔር የሆነውን ነገር ለእግዚአብሔር ተናገሪለት። ብር ክፈይ አልተባልሽም፣ ገንዘብ አልተጠየቅሽም። ምስጋና ብቻ ነው ለእግዚአብሔር የሚያስፈልገው። አመስግኚው አለች። ከዛ እሱንም የኑሮዬ አንፃር አላመቻቸውንና አልመጣውም ነበረ። ከዛ ተመልሼ አሁንም እዚህ መጥቼ ቁጭ ስል አመመኝ። ራሴን በጣም እያመመኝ ያለ እንዴት እንደሆንኩኝ አላውቅም። ጸሎት ክፍል ነኝ ያለው ተጸለየልኝ። ከዛ እግዚአብሔር ይመስገን ከዛ ቀን ጀምሮ ሰላም ቤቴ ገብቷል። ሰላም አግኝቻለሁ። ምንም ነገር የለም። እኔ እግዚአብሔር በሰው በሱ ዘንድ ይቅር እንዲለኝ ምስጋናውን ከዚህም በኋላ እንዳልበላ እሱንም ይርዳኝ፣ እኔ እግዚአብሔር ይደግፈኝ ያልኩኝ እጸልያለሁ። እናንተን ጸልዩልኝ። ቤቴ ተመልሶ ይሄ ውጊያ እንዳይገባ ደግሞ ሌላ ነገር የምናገረውን ነገር አንድ ቀን ቆይቷል። እሱ ነገር ምን እንደሆነ ብቻ አላውቅም። ብሩ ይፈታ። አሁንም አያቸው አይደለ? የቀረውን እስቲ እንፍታ። እዚህ ላይ የተጻፈውን ጽፈት ይሁን የተጻፈውን ጽፈት ይሁን የተጻፈውን እሺ፣ ይሄ ተጽፏል እንተው። እስቲ ይሄ ደግሞ እንፍታ። ምንድነው ደግሞ እዚህ ውስጥ ያለው? አያችሁ ይሄ እንዴት እንደተጠመጠመ ሁላችሁ ተፈቱ። ምንድን ነው እሺ? ምንድነው እዚህ ጋር መጨረሻ ላይ ያስቀመጠው? እቺ አምሳ ይሄው በዚህ 3 ነው አሰርቶ ይላል። ኢየሱስ ጌታ ነው። አንድ መልእክት አለ። ጠላት የሚጽፎን አያውቅም። አሁን ይሄ ጽሑፍ ሲፈታ አትደግ፣ አትኑር፣ ትበል፣ በ5 ብር ትበል ነው የሱ ስራ። ጌታ ደግሞ እንደዚህ ይላል፣ አይሆንም። አሜን።
የጻፍከው ነገር ሁሉ ባንተ ቤት ባንቺ ቤት ጠላት የጻፈው በኢየሱስ ስም አይሆንም። አሜን። እሺ ማለት ከሰው በታች ሆና ጎስቁላ ጠላት በዚህ ያሰበው ጌታ በኢየሱስ ስም ለሱ አድርጌያለሁ። አባት እናንተ 5 ብር አይመጥንም። አሜን። በመጥነው ኢየሱስ ብቻ ነው። አሜን። እስቲ ለኔ የምመጥነው ነው ኢየሱስ ብቻ ነው። ኢየሱስ ብቻ አላውቅም። የሆነ በወረቀት የተጠቀለለ ነገር ቦርሳ ውስጥ አለ። አላነሳው አላወጣው። ሁሌ አያለው፣ ማንሳት ፈራለሁ። ምንድነው ይሄ ነገር ያልኩኝ እመልሳለሁ። ምንድነው ይሄ ነገር ያልኩኝ እመልሳለሁ። አንድ ቀን የባለቤቴ እህት እሱን ነገር ስትፈታው ውስጡ 5 ብር 5 ሳንቲም ወረቀት የተጠቀለለ ነገር ቦርሳ ውስጥ አገኘሁኝ። ግን ይዤ መጥቼ ለሱ ለፓስተር ግዛቸው ሰጥቻለሁ። አሁንም እኔም ጸልያለሁ፣ እናንተም ጸልዩልኝ። ጨማምሮ እግዚአብሔር ይባርከው። ተባረክ እለዋለሁ። እናንተም ተባረኩ።